ምርጥ የዜን ታሪክ ነው። በአንዲት ትንሽዬ መንደር ውስጥ አንድ ገበሬ ነበር። አንድ ቀን ያለችው ብቸኛ ፈረሱ ጠፋች። የመንደሩ ሰው በጣም አዝኖ ሰውየውን ሊያጽናናው መጣ። እንደው ምን ጉድ ነው የጣለብህ አሉት መንደረተኞቹ ከንፈራቸውን እየመጠጡ። እንግዲህ ያለችህ ይህቹ ፈረስ ነበረች፣ እሷም ጠፋች። ያሳዝናል። አይ ያጋጥማል እኮ ወዳጆቼ፣ ያጋጥማል አለ ምስኪኑ ገበሬ። ከጥቂት ቀናት በኋላ ግን ያልተጠበቀ ነገር ተከሰተ። የጠፋችው ፈረስ 3 ድልብ የዱር ፈረሶችን አስከትላ መጣች። የመንደሩ ሰው እንደገና ገበሬውን እንኳን ደስ ያለ ሊለው ግልብጥ ብሎ መጣ። እንደው ምን ያለው ዕድለኛ ነህ አንተዬ አለ መንደረተኛው። ጭራሽ የጠፋችው ፈረስ 3 የደለቡ ፈረሶችን ይዛ ትምጣ። ፈጣሪ ወድሃል። ኧረ አንተስ ታድለሃል። አይ ብላችሁ ነው። ያጋጥማል እኮ ወዳጆቼ፣ ያጋጥማል አለ ምስኪኑ ገበሬ የጎጆውን መሬት በስንጥር ጫር እያደረገ። ከ2 ቀናት በኋላ ደግሞ ሌላ ነገር ተፈጠረ። የገበሬው ልጅ ከዱር ፈረሶቹ አንዱን እጋልባለሁ ሲል ፈረሱ ጥሎት እጁ ተሰበረ። 3ቱ የዱር ፈረሶችም ወደ ጫካቸው ተመልሰው ጠፉ። ይሄ ወሬ ሲሰማ አሁንም የመንደሩ ሰው ግልብጥ ብሎ ገበሬውን ሊያጽናና መጣ። አይ እንደው ምኑን ነው የጣለብህ ወዳጄ? አሁን እንግዲህ ብቸኛው ልጅ ረዳት እጁ ተሰበረ፣ አዝመራውም ደርሷል። ማን ይሆን የሚረዳ? ማን ይሆን አብሮ ደፋ ቀና የሚል? አይ እንደው እጀ ሰባራ ሆነ ቀረ ወዳጄ። እንዲያው እነዚያ የዱር ፈረሶች እዚያው በቀሩ ኖሮ አለ መንደረተኛው ከንፈሩን እየመጠጠ። አይ ብላችሁ ነው። ያጋጥማል እኮ ወገኖቼ፣ ያጋጥማል አለ ምስኪኑ ገበሬ አይኖቹን እጁ ተሰብሮ የተኛው ልጁ ላይ እንደተከለ። ያጋጥማል፣ አያችሁ፣ ያጋጥማል እኮ። ቴሌቪዥንና ኢንተርኔት በሌለበት ጥንታዊ መንደር ውስጥ የሚኖረው መንደረተኛ ገበሬው ላይ በደረሰው ነገር የወሬ አምሮቱን ቆርጦ ወደ የቤቱ ተበታተነ። እንደው የልጁ እጅ ተሰብሯል፣ ማን ይሆን እስቲ አዝመራውን የሚሰበስብለት እያለ ወደ የቤቱ። ከሳምንት በኋላ ደግሞ ሌላ ፈጽሞ ያልተጠበቀ ክስተት መንደሪቷ ላይ ወረደ። ሀገሪቱ ከአዋሳኛው ሀገር ጋር ጦርነት ውስጥ ገብታ ስለነበር የንጉሠ ነገሥቱ ወታደሮች ወታደር ለመመልመል ወደ መንደሪቱ መጡ። እናም እጁ በመሰበሩ ሳቢያ የገበሬው ልጅ ብቻ ሲቀር የመንደሪቱ ነዋሪዎች ልጆች ሁሉ ለብሔራዊ ውትድርና ተወሰዱ። እንግዲህ ከዚህ በኋላ የመንደሪቱ ነዋሪ ምን ሊመጣ ይሆን? እሱም እንደተለመደው ያጋጥማል ወገኖቼ ማለቱ ይቀራል። አዎ ያጋጥማል።